ለቅሶ ቦታ ብትሄጂ ወይ በጣም ለቅሶ እንዳልመጣ ራሱ ያስታውቃል። እንዲህ ነው ይቀርጽልሻል። እና ሄርፎን አድርጓል ሙዚቃም ነገር እየሰማ ነው መሰለኝ። ምን እያረክ ነው ምናምን እለዋለሁ። ይሄ እንዴ ምን ችግር አለው ምናምን አለ። እንዴ ችግር የለም የት ታውቀዋለህ አንተ አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብዬ አባረርኩት። ፈራኝ ጭራሽ እንደዛ ስለው እንደውም ለካ ይናገራሉ እንዴ ብሎ ነው እኮ። እና እኛ አሁን ሀዘን ላይ ስለሆነ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን። የሆነ ነገር ሲሆን ተው ማለት አለብን። እንደ ወንድማማች ወይም እንደ አገር አብረን እንደምንኖር ሰዎች መከባበር አለብን። ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። ማንም ሰው ሃይ የሚል የለም ስለኛ። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው የሚባለው። ስለኛ መልካም የሚያስቡ ሰዎች ሁሉ መልካም የሚያስብላቸው ሰው ይብዛላቸው።